ፍሎሳይና ሊዳ ፍሎሳይ አንተ ግን በዚህ ምን እንደ ስኳር ያምራል። አረ ኑሬ ጨውጮ ነው የሚለው። ለዚህ ኑሮ ታዲያ ስኳር ያስፈልግ? እሺ ላሳይ በእናትህ። እሺ እቺስ ለፉ እኔ እንደዚህ አይነት ስኳር አይቻላቅም። እቺ ትሆንልህ። አረ በስመ አብ እንዴ! አንተ አይደለም መስሎ አንተ አይደለም መስሎች ምንድን ነው ያልከው? አይ እንዳንተ ቆንጆ ስለሆነች እኮ አፍቅረት እና ለሰቃይ ብዬ እኮ ነው። እንደሱ አትልም እንዴ ታዲያ? እቺ ትሆንልኝ። እቺ ትሆን? አዎ ስለሷ ልንገራ። ስማ አልሚ ይባላለሁ። አሜሪካ 12 ዓመት ኖሬያለሁ። 3 ቤትና 5 መኪና አለኝ። እንዲሁም የስኳር በሽታ አለብኝ። አረ ትቅር ይቺ ደም ማነስ አለባት እንጂ ምርጥ ነች። እኚሁንልኝ እኔ እዚህ ጋር ምን መሰለሽ አሮጊት እያሳየው አንተ ከአንድ የተፈር ቂጥ የሌላት አሮጊት ጋር እኔን እንቀዋለላል። ምን ላድርግ ታዲያ? ገንዘብ ተቸገርኩ እኮ። ገንዘብ ከተቸገርክ አናብቴ ገንዘብ ያለ ገደብ ገቢም ወጪም የሚያደርጉበት ታማኝ ድርጅት ነው። ኧረ እባክህ ከስኳር ይሻላል። ሌላው ደግሞ መሸነፍ የማይታሰብ ነው። 15% ተመላሽ በሁሉም የካሲኖ ጨዋታዎች ያገኛሉ። ማለት አለባት። የሷ ስልክ ስጠኝ። ደምን እንዳላፈሰው ነገርኩህ አንዴ። እንግዲህ በቃ